ሰላም ዩቲዩብ እንግዲህ ዛሬ ፓርት 2 ብለን መተናል። ዛሬ እንግዲህ ያው የኪዳነ ምሕረትና የገብርኤል ታቦት ወደዚህ ይመጣል። አሁን ያለነው ኪዳነ ምሕረት ቤተክርስቲያን ነው። እዚህ ሌሎቹ የሚቀበሉት ህፃናቶች ወደዛ ሄደው በዛ በኩል እየተቀበሉት ነው። በዛ ሰው ስለበዛ እኛ በዚህ በኮብል እናቋርጣለን። ይመቻችሁ። ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። ትናንትናውን ቪዲዮ ደግሞ ዛሬ ጠዋት ለቅቄላችኋለሁ። ወዳችኋለሁ። እስቲ አብረን እንሂድ። ደግሞ እዛ ከሄድን በኋላ ደግሞ አሳያችኋለሁ። ሌላ አሁንም እንኳን አደረሳችሁ እላችኋለሁ። ዛሬ ሎሚ ይዘናል። ሎሚ እንወረውራለን ብያለሁ። ሰዎች ታቦቱን የሸኘ ስለነበር ትንሽ ደካክሞናል። አሁን ያብስራ ያብስራዎች በኋላችን እነዚህ በቁሩናም እየበላን ነው ካለ እዚህ ጋር ደግሞ ሁለቱ ትያሉ ብቻ በጣም የሸኘ ስለነበር ትንሽ ደክሞናል። አሁን እንቀበለዋለን። ከአዲያባ ዳገት ወር ላይ እየወጣ ነው መሰለኝ ተባለው። ወደዛ እንሄዳለን ትንሽ ከዛ እናሳያቸዋለን። እንደ ትናንትናው ሰዎች አናሳያችሁም ግን አሳይተናቸዋል በትንሹ። የነኩም ስልክ እሷም ልጀምር ነው አካውንት የከፈተው ሰርፍ ስቲክ እነሱም ገዝተዋል። በቃ ሁላችንም ከዚህ በኋላ በየራሳቸው ስራ እንመጣለን። ባዲ አዎ እነዚህ ደግሞ ያቸው እኔ የቲክቶክ ላይ ብቻ አላከፍ ጃስ እንሄዳለን። ከሄድን በኋላ እናሳያቸዋለን። ሰዎች ታቦቱ የመጣ ነው አሁን ይጠበቃል። እኛ ያለነው አንድ ሳምባ ስኪል ያለነው ስኪል ነው የጠበቅነው። ዳገት እየወጣ ነው ያለው ዳገት። አሁን ወደ ፋታና ከአንድ ሰው ደረሰ። ብቻ የኛ ስራ ወደ ቤት ሄደዋል። እኔ ብቻ ነን የኖትን ዳቦች ሲባል ውስጥ አድክሞናል። ሌላው ዕቃ ታያቸው ከዚህ በኋላ እንትን ማይክ ላደረም ስለምችል ቪዲዮውን ነው ማሳያችሁ። ቀጥታ ሰብስክራይብ ማድረግ እንደረሳ። ወዳችኋለሁ። ሌላ ቀጥታ ቪዲዮ መስራት ምን ሰማችሁ? ሁሉ መስጠይቀ የዛካሪያ ስለማትው ይመጣል አልጎስ ዛኩ ደግሞ መጀመር ካሜራ እየተረፈ አይቷል። ይሄን አትስገቡ እና ቤተሰቦች እንግዲህ እዚህ ጋር አርቲስት ተስፋውና ዩና ባይከር አግኝተናቸዋል። እስቲ በዓል ምን እንደተሰማቸው እነሱ ይነግሯቸዋል። በዓል ምን እንደተሰማቸው እንጠይቃቸዋለን። ዩና ምን ተሰማች? በዓል እንዴት ነው? ያው በዓል በጣም ደስ እንኳን አብሮ አደረሰን። በመጀመሪያ በዓል በጣም ደስ ነበር። ሰው ምናምን አሪፍ አቀባበልና ፕሮግራም ነበር። ደስ ብሎኛል። እሺ እና ምን ትላቸዋለህ? ዩቲዩብ ቤተሰቦቻችን ያው ጥምቀት በጣም ደስ ነበር። ያልወጣችሁ አመልጧችኋል። የወጣን ደግሞ ተዝናንተናል። ሰፊ ወጣት አርቲስት ስፖን ሰላም እንዴት ነሽ? እንኳን አደረሰ። እንኳን አደረሰ። ሰላም ነው። በዓልም እንዴት ነው? እንዴት እያየኸው ነው በዓሉ? በጣም ነው ደስ የሚለው። አቤት ውበታችን፣ አቤት ማማራችን። እኔ በጣም ደስ ያለኝ። ቀጣይ ዓመት ደግሞ ከዚህ በላይ እንጠብቃለን። ቀጣይ ደግሞ ከዚህ ዓመት በላይ እዚህ ጋር ያልሞሉ ሞልቶ የጎደሉት እንትን እንላለን። አመሰግናለሁ ኢንተርቪው ስላደረከኝ። በጣም ተቆረጣ አንተ ተርተሃል። እሺ ብርጥራል ስቴት ዋላ አሰፋው አይደለም ምንድነው ስከርከኝ ወጣና የስኪት ቤሪንግ ባሊ ነበርና ወረደ ከድንግል ማርያም ተወለደች። ከሰማይ ወረደ ከሰማይ ወረደ ከድንግል
ማርያም ተወለደች እግዚአብሔር አምላክ እሰይ እሰይ አንድያ ልጁን እግዚአብሔር አምላክ እሰይ እሰይ አንድያ ልጁን እንዲህ ወዷልና ፈጽሞ ዓለሙን እሰይ 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 ተወለደ እሰይ እሰይ እጃችሁ ተጠመቀ ከሰማይ ሰማይ ወደኛ እንደምን ወረደ ከሰማይ ወደኛ እሰይ እሰይ ማደሪያ ሰብአ ሰገል መጡ ከሩቅ ምስራቅ አገር ወርቅ ዕጣን ከርቤው ለእርሱ ለመገበር ከእናቱ እቅፍ አገኙት ሕፃኑን ለዓለም ተናገሩ ከቶ የማይነገር ማርያምን በልቧ ትጠብቀው ነበር። በጣም አገልግሎት የሚሰጥበት ስለሆነ ታቦቱ ስለሚቆይ የተወሰነ ጊዜ ስለምንቆይ ጠጋ በሉና ቦታውን ሰፋ አድርጉልን።
ብላችሁ ከዚህ የሚተላለፈው ከደቡብ ሊቃውንት ጋራ ምስጋና እናቀርባለን። እግዚአብሔር ከሁላችን ጋር ይሁን። ከሊቃውንቱ ጋር እና ቤተሰቦች ዛሬ ነገ ደግሞ በፓርት 3 እንመጣለን። ዛሬ ይሄን ይመስላል። የኪዳነ ምሕረትና የገብርኤል አስገብተናል። ነገ የሚካኤልና የዮሴፍን እናስገባለን። ወዳችኋለሁ። ሰብስክራይብ ያደርጋችሁ ጠብቁ። እስከዛ ፓርት 3 እስከምለቅላችሁ ይሄ ፓርት 2 ነው። ይመቻችሁ።